አንድ ጥያቄ ልጠይቃችሁ። እንደው እኔ 4 ኪሎ ሰሞኑንም ማለፍ ያለ በጣም ሲገርመኝ ነበር። ስናይፐሩን ይዞ ወታደሩ ወደ ቤተ መንግስቱ አጥር እንዳይቀርብ እንዲህ አድርጎ ሰውዬ ማዶ ያዘ ተሻገር ይላል አይልም? እስኪ ቤተ ክርስቲያን እንዳቀርቡ ብትባል የት ነው ልደርስ የምችለው? እኑ ሲለን ኮራን ማለት የምድር መንግስት እንኳን ቤተ መንግስቱ ጋር እንዳቀርብ ያርቃል። እግዚአብሔር ግን 9 ወር ከ5 ቀን ከተመባት ቤተ መንግስቱን አማናዊት ከተማ ድንግል ማርያምን ምን በሏት አለ? እናታችሁ ትሁን አለ እኮ። ተመልከቱ፣ ከዚህ በላይ ቸርነት አለ ወይ ነው? እኔ እውነቴን ነው። ሳላውቅ ካርፈፍ እያልኩ ሄጄ ነበር በዚያ ማለት ስራመድ ሰውዬ ተሻገር አልኩ አይደል አለኝ። እንዴ ወድጄ ነው መሻገር ነው እንጂ እንዴት ይደረጋል? መሻገር ነው ደግሞ እኮ ገና እንደው ተመልከው አጥሩ ጋር እንዳንቀርብ እኮ ነው። አጥሩ ጋር ማለት ነው። እሱ ግን እናቱ ጋር ቀረቡ አለ። ምን አለ? እግትዋ ለጽዮን ወቀፍዋ፣ ጽዮንን እመቤታችንን ምን በሏት? ክበቧት። ወተናገሩ በውስተ ማይፈዲያ፣ በአካል ክፍሏ አውሩ ማለት ምን ማለት ነው? እናቴን ስትለምኗት ስለሱ ብሎ ባነባይንሽ ብለሽ ማሪን ብላችሁ ለምኗት። እሱን በተሸከመ ማይጸንሽ ብለሽ ከልጅሽ አማልጅን ብላችሁ ለምኗት። እሱን ባዩ አይኖችሽ ብለሽ ይቅርታ ሰጭን ብላችሁ ለምኗት። እሱን በዳሰሰ እጅሽ ብለሽ ይቅርታ ከልጅሽ ጋር አስታርቂን ይቅርታ ሰጭን ብላችሁ ለምኗት። እናቴን ምን በሏት አለ? ውሰዷት አለ መድኃኒዓለም። ልብ ብላችሁ ስሙ። በቤተ መቅደስ ለጸና ሰው እናቱ ትሰጣለች። ሁላችሁም በሉ በቤተ መቅደስ ለጸና በሉ። ማን ትሰጣዋለች? የእግዚአብሔር ቤተ መንግስት። እስኪ በሉ የእግዚአብሔር ቤተ መንግስት በሉ። ማናት የእግዚአብሔር ቤተ መንግስት? እመቤታችን። ማናት የእግዚአብሔር ቤተ መንግስት? ቤተ ክርስቲያን። ከምሬ ነው የምነግራችሁ። ይሄ አጥሩ፣ ይሄ የቤተ ክርስቲያኑ ቅጥር ይታያችኋል አይደል? ይሄ አጥሩ የእግዚአብሔር ቤተ መንግስት ውስጥ እንዳላችሁ ማስረጃ ነው። የእግዚአብሔር የረድኤቱ ምሳሌ ነው። እልፍ አእላፋት መላእክት ናቸው የከተሙበት። ማን እዚህ ስላለ? ንጉሱ እግዚአብሔር ስላለ። ቤተ ክርስቲያን የሚመጣ ሰው እስኪ እንደው ልብ በሉ። እስኪ እንደው እውነቴን ልንገራችሁ። እስኪ አሁን ኤምባሲ ለመግባት የኮቴ ስንት ብር ነው? የኮቴ ተብሎ ሲከፈት እዚህ ይለኛል። አስፈርመ ነው የምትገባው ማለት ነው። ይኸው ናግባ ተብላል። በነጻ እኮ ነው የገባው። ዘበኛ ይከለክል፣ ሌት ቀን አትከለከል። መጥተህ እግዚአብሔር ቤተ መንግስት እንዳትገባ ማን ነው የከለከለ? ይሄ ነው። ይህች ናት የምትሻል ደብተራ ድንኳን የተባለችው። ከምድራዊ ነገስታት ቤተ መንግስት የምትበልጥ የማን ቤተ መንግስት? የእግዚአብሔር ቤተ መንግስት። በሩ ሊዘጋብህ ይችላል፣ ዘበኛው ላይ ያስገባ ይችላል። የእግዚአብሔር መንግስት ማን ዘግቶብሃል?